ሞቡቱ ሴሴ ሴኮ ሀገር የበላው መሪ በ1974 ዓለም አይኖች ሁሉ ወደ ዛይር ነበሩ። መሐመድ አሊ በኪንሻሳ ሰማይ ስር ከጆርጅ ፎርማን ጋር ተዋግቷል። የጫካው ሁካታ ወይም ራምብል ኢን ዘ ጀንግል ተብሎ ይጠራ ነበር። ነገር ግን እውነተኛው ትርኢት መድረኩ ላይ አልነበረም። ይልቁንም በአቡ ሸማኔ ቆዳ የተሰራ ባርኔጣና ወጣ ባሉ መነጽሮች ያጌጠው ከፊት ረድፍ ላይ በፈገግታ የተሞላው አምባገነኑ ደጋሹ ዓለም እሱ የሚፈልገውን አፍሪካን እንዲያይ $10 ሚሊዮን የከፈለው ሰው ላይ ነበር። ከመጋረጃው ጀርባ ግን ትልቅ ጨለማ ፈጥሮ ነበር። በማዕድን ክምችት በምድር ላይ ካሉ እጅግ የበለጸጉ ሀገሮች አንዱን መግዛት ብቻ አልነበረም፣ ከዛም አልፎ መብላትም ጭምር ነበር። በሚሊዮን የሚቆጠር ህዝብን የያዘችን ሀገር እንደ ግል እርሻው፣ ግምጃ ቤቱን እንደ ግል ቦርሳው፣ የወደፊት ዕጣ ፈንታውን ደግሞ እንደ መጫወቻው ወሰደው። ለ32 ዓመታት ሞቡቱ ሴሴ ሴኮ የ20ኛው ክፍለ ዘመን ትልቁን አስማት መሰል ተንኮል ሰርቷል። አንድን ሀገር ሙሉ እንዲጠፉ አድርጓል። ይህ ታሪክ ሀገርን በመዝረፍ ብቻ ያላቆመው ይልቁኑ በገበታው ላይ አስቀምጦ የበላው ሰው ታሪክ ነው። የአሻንጉሊቱ ሳጅን አፈጣጠር በ1930 የወደፊቱ የአቡ ሸማኔ ጆሴፍ ዲሴሬ ሞቡቱ የተወለደው በቤልጅየም ግዛት ስር በነበረችው ኮንጎ ውስጥ ስሙን በጭካኔ ብዛት ሲነሳ ሁሉም የሚሸበርበት ቃል ነበር። እርሱ ምጡቅ ተማሪ፣ አስገራሚ ጋዜጠኛ፣ ከዛም ሲያድግ የሰራዊቱ ሳጅን በመሆን አገልግሏል። የእሱም ጊዜ በ1960ዎቹ ግርግር ውስጥ መጣ። የመጀመሪያው የኮንጎ ጠቅላይ ሚኒስትር ፓትሪስ ሉሙምባ ምዕራባውያን ያስደነገጠ የብሔራዊ ጀግና ነበር። የቀዝቃዛው ጦርነት በተፋፋመበት ጊዜ ዋሽንግተንና ብራስልስ አንድ ኢላማ ላይ አነጣጠሩ። ምክንያቱም በቦታው ላይ ተልዕኳቸውን የሚያስፈጽም ሰው ያስፈልጋቸው ነበር። መሳሪያቸውን ደግሞ ሳጅን ሞቡቱ ውስጥ አገኙት። አንደኛ፣ የመጀመሪያው ክህደት። ሞቡቱ የሉሙምባን መገርሰስ ብቻ አላቀነባበረም። ጠቅላይ ሚኒስትሩን በግላቸው ቢሮ አስሮ ከዚያም ተገንጥላ በምትገኘው ካታንጋ ግዛት ውስጥ ላሉ ጠላቶቻቸው አሳልፎ ሰጠ። እንደሚያሰቃዩትና እንደሚገድሉትም ጠንቅቆ ያውቅ ነበር። ሞቡቱ በፖለቲካ ውስጥ የፈጸመው የመጀመሪያ ትልቅ ተግባር የሀገሩን መሪ ለገዳዮቹ አሳልፎ መስጠት ነበር። መልእክቱ አጭርና ግልጽ ነበር። ይህም ጨካኝ፣ እምነት የሚጣልበትና ለውጭ ኃይሎች የተገዛ መሆኑ ነበር። ለ5 ዓመታት ከሰራዊቱ ውስጥ በመሆን ሲያዝ ቆይቷል። ከዚያም እንደ አውሮፓውያን ዘመን አቆጣጠር በ1965 በሁለተኛው መፈንቅለ መንግስት ፍጹም ስልጣን ተቆጣጠረ። መረጋጋትን ለህዝቡ ቃል ገብቷል። ምዕራቡም እፎይ ብሎ የገንዘብ ቦርሳውን ከፈተለት። አሻንጉሊቱ አሁን በዙፋኑ ላይ ነበር፣ እናም ግንኙነቶቹን ሊያቋርጥ ነበር። ሞቡቱ ለዘላለም ለመብራት ፕሬዚዳንት ብቻ መሆን እንደማይችል ያውቃል። ሀሳብ መሆንም ነበረበት። እንደ አውሮፓውያን ዘመን አቆጣጠር በ1970ዎቹ ኦቴንቲኬት ወይም ትክክለኛነት ያለውን ዘመቻ አስጀምሯል። ከቅኝ ገዢዎች ጋር ስያሜያቸውንም አብሮ ለማጥፋት በሚመስል ሁኔታ አገሩን ዛይር ብሎ ሰይሞታል። የኮንጎ ወንዝም የዛይር ወንዝ ሆነ። ሞቡቱ ሴሴ ሴኮ ኩኩንዋንጉዱ ዛባንጋ ሆነ። ተረጓሚውም በጽናቱና ለማሸነፍ ካለው ፍላጎት የተነሳ ለምንም ነገር ወደ ኋላ የማይል ከድል ወደ ድል የሚሄድ በሄደበት ሁሉ እሳትን የሚያዘም ሁሉን ቻይ ተዋጊ ነበር። ወንዶችን አባኮስት የሚባል ልብስ እንዲለብሱ በማስገደድ ምዕራባውያን ልብሶችን ከልክሏል። አፍሪካዊ ስሞችን ብቻ እንዲወጡም አዟል። በሚያስደንቅ ሁኔታ የሰብዕና አምልኮን ገነባ። ምስሉ በየቢሮው ነበር። ንግግሮቹ በየቀኑ ይደመጣሉ። ሀገሪቱን እንደ እጅ ዱላው እንደሚፈልገው አድርጎ ቀረጻት። እርሱ ለሀገሪቱ መሪው ብቻ ሳይሆን አባታቸውም አቡ ሸማኔያቸውም ጭምር ነበር። ሁለተኛ፣ የጋዜጦች ዝምታ። የእሱ ቁጥጥር ፍጹም ነበር። በአንድ ወቅት የዩኒቨርሲቲ መምህርን ጉዛ ካርል አይቮንድ ተይዞ የሞት ፍርድ ተፈርዶበታል። ወንጀሉስ ያሉ እንደሆን ታይፕራይተር የሚባል የጽህፈት መሳሪያ ባለቤት መሆኑ ነበር። ሶስተኛ፣ ድግሱ ህዝቡን ርቆ መግዣ መንገድ ነበር። ኦቴንቲኬት ወይም ትክክለኛ ብሎ የጠራው ዘመቻ የሚያብለጨልጭ ጭንብል ነበር። ከኋላው ሞቡቱ የመጨረሻውን ዘረፍ አስፈጸመ። በሺህ የሚቆጠሩ የውጭ ሀገር ንግዶችን ወስዶ ለጓደኞቹ በመስጠት ዛይሪናይዜሽን ወይም ዛይራዊነትን ደነገገ። መደበኛው የሀገሪቱ ኢኮኖሚ ወድቋል። በዚህም ሳቢያ ሞቡቱ በቀላሉ የማዕከላዊ ባንክን እንደ ግል አካውንቱ አድርጎ ወሰደው። በዚህም ገንዘብ ሳቢያ የዘቀጠ የአፈ ታሪክ አኗኗርን ኖሯል። አራተኛ፣ የጫካው የታረሰ መሬት። የሚደነቅ ስራ የሰራው የትውልድ መንደሩ የሆነው በአዶላይት ግዛት ላይ ነበር። በጫካው ውስጥ ወደ አንድ የግል ግዛትነት ለወጠው። 3 ግዙፍ ቤተ መንግስቶችን፣ ባለ 5 ኮከብ ሆቴል፣ ካቴድራልና ዓለም አቀፍ አውሮፕላን ማረፊያ ኮንኮርድን ለማረፍ የሚያስችል ግዙፍ የአውሮፕላን ማረፊያ አለው። በአንድ ወቅት ሱፐርሶኒክ የሚባሉ እጅግ ቅንጡና በጣም ውድ በዛም ላይ ፍጥነታቸው ተወዳዳሪ የሌላቸው ጀቶች ቤተሰቦቹ ወደ አውሮፓ ለግል ጉብኝትና የዕቃ ግዢ ጉዞ እንዲሆን ተከራይተው
ተከራይቶ በቀን ሚሊዮኖችን አውጥቷል። ከፍተኛ ደረጃ ላይ በደረሰበት ጊዜ የግል ሀብቱ ድምር ወደ 5 ቢሊዮን ዶላር ይገመት ነበር። ይህም የገንዘብ ድምር የዛይር አጠቃላይ ብሔራዊ ዕዳ ጋር እኩል ነበር። ዋጋቸው እስካላችሁ የዛይር ፍጹም ጥፋት ነበር። ትምህርት ቤቶች፣ ሆስፒታሎች፣ መንገዶች፣ የአንድ ሀገር መሰረት የሆኑ ነገሮች ተበተኑ። ከፍተኛው ዋጋ ግሽበት ገንዘቡን ዋጋ አልባ አድርጎታል። ሆኖም በ1970ዎቹና 80ዎቹ ዓመታት ላይ አሜሪካና ፈረንሳይ ከመስጠም ታድገውታል። ለምን? የቀዝቃዛው ጦርነት አመክንዮ ነበር። ጸረ ኮሚኒስት ነበር። ለእሱ ሙስና የሚሰራላቸው ስራ የተከፈለ ዋጋ ነበር። አቦ ሸማኔው ወዳጆቹን ከውስጥ ጀምሮ እየቦጠቦጠ እስኪበላ ድረስ ነበር የመገቡት። በ1989 የበርሊን ግንብ ፈርሷል። የቀዝቃዛው ጦርነት አብቅቷል እና በአንድ ምሽት ላይ ሞቡቱ ከስትራቴጂካዊ አጋር ወደ አሳፋሪ ቅርስነት ተለወጠ። የምዕራቡ ዓለም እርዳታ ጠፋ። የተቦረቦረው የዛይር ቅርፊት መፈንዳት ጀመረ። ከዚያም እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ የተካሄደው የዘር ማጥፋት ወንጀል ድንበር ተሻግሮ ፈነዳ። በሚሊዮን የሚቆጠሩ ስደተኞች የታጠቁ ሚሊሻዎች ተከትለው ወደ ዛይር ምስራቃዊ ደኖች ጎርፈዋል። ከዚህ ትርምስ በአሮጌው ጠላት የሚመራ ድምፅ ተወለደ። ሎረን ዴሴሬ ካቢላ። አምስተኛ በራሱ የተጠመደው ወጥመድ። እንደ አውሮፓውያን አቆጣጠር በ1996 የካቢላ አማጺዎች ወደ ምዕራብ ሲዘምቱ በተረሳ መሳሪያ ታግዘዋል። ሞቡቱ ራሱ ችላ ያላቸው መሰረተ ልማቶች ለብዙ አስርተ ዓመታት ጠላቶች በእሱ ላይ እንዳይዘምቱበት በመፍራት ዘላቂ መንገዶችን ለመስራት ፈቃደኛ አልሆነም። አሁን የፈራረሰ የማይንቀሳቀስና ሰራዊቱ ሊጠናከርበት አልቻለም። ዛይርን ለመቆጣጠር የተጠቀመበት ስልት ደካማ፣ ገለልተኛና በእርሱ ላይ ጥገኛ እንዲሆን ስላደረገው የወደቀበት ዋነኛ ምክንያት ሆነ። ለወገኖች የገነባው ወጥመድ ለራሱ ሆነ። አቦ ሸማኔው አርጅቶ ታሞና ብቻውን ነበር። በግንቦት 1997 ከ32 ዓመታት ፍጹም አገዛዝ በኋላ ወደ ስደት ሸሸ። ከወራት በኋላ በሞሮኮ በፕሮስቴት ካንሰር ሕይወቱ ያለፈው ቢሊዮነር ስሙን ከቀየረው ከበዘበዘውና ከበላው ሀገር ርቆ ሞተ። የሞቡቱ ሴሴ ሴኮ ግፍ በዘመናዊቷ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አጥንት ውስጥ ተጽፏል። የእሱን ውድቀት ተከትሎ የመጣው ጦርነት ከሁለተኛው ዓለም ጦርነት ወዲህ እጅግ በጣም አሰቃቂ ሆኖ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ቀጥፏል። በሀገሪቷ ልብ የሚሰብር ተቃርኖ ውስጥ ቀጥላለች። በምድር ላይ እጅግ በጣም ወሳኝ በሆኑ ማዕድናት የበለጸገች መሬት ይዛ ግን በዓለም ላይ በጣም ድሃ ከሚባሉት ሀገራት መካከል ሆናለች። የእሱ ታሪክ የክሊፕቶክራሲ ወይም ሕዝብን ረግጦ የመግዣ መንገድ የመጨረሻው ንድፍ ነው። አንድ ሰው እንዴት በውጭ ባዕድ ኃይሎች ግፊት በዝባዥ ሊሆን እንደሚችል ከዛም አልፎ ራሱን እንደሚበዘብዝ አሳይቷል። እሱ ገንዘብ ብቻ አልሰረቀም፣ የሀገሪቱን የወደፊት ዕጣ ፈንታ ጭምር እንጂ። የአቦ ሸማኔው ቆዳ ከኮፍያው ጠፍቷል። ቤተ መንግስቶቹ በጫካው ውስጥ ፍርስራሽ ናቸው። ነገር ግን የአቦ ሸማኔው ረጅም ጥላ ነው እና አሁንም በአፍሪካ ምርት ላይ አጥልቷል። ምን ሌሎች የታሪክ ጥላዎችን መመርመር አለብን? የትኛዎቹ እስከ ህይወት ገዝፈው ያለፉ ነገስታት አህጉራትን በስግብግብነታቸው ወይም በራእያቸው ቀይረው ይሆን? ሀሳቡን ከዚህ በታች አካፍሉ። በተጨማሪ የተደበቁ የአምባገነን ታሪኮችን ማድመጥ ከፈለጉ ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ይህ ከታሪክ ጀርባ ያሉ ታሪኮችን የሚገልጥ ማረፊያ ቲዩብ ነው።